ፍቃደኛ ቢሆን እስከ መጨረሻው ምን ከኔ ጋር ቢሆን ደስተኛ ነኝ። አንደኛ አብርሽና ሩታ ተለያይተው ቢቀሩ ለሷ ትልቅ ደስታ ነው። ከሄርሜላ ቤት መሄድ አልነበረበትም። ብዙ ነገሮችን አሳልፈዋል። በጣም ብዙ ፈተኖችን አሳልፈዋል። ይሄ የሩታ የመጨረሻ ለአብርሽ ያዘጋጀችው ፈተና ሊሆን ይችላል። የቀንጀል ለማዘመኔ የኔ ውድ ደማለክ እንዴት ነህ? አለክ እንኳን ደህና መጣክ። እንዲህ እሺ፣ እንኳን ደህና መጣክ። ሰውኝማ ቤቴ ላይ ተኛ አታውቅማ። እንዴት አየኸኝ? ቢጃማ ምናምን ለብሼ ምናምን እንዴት አየኸኝ? እንዴት ነው የሚያረጋት? እንዴ ለምንድን ነው የጠራችሁ? እኔ እኮ እሺ ቪዲዮ ቢጃማ ነው እሺ፣ መዘነጫ ላይ መስልክ ያው እኔ ሁሉ ነገር ስለሚያምርብኝ እሺ ነው ቁጥራል። ወይኔ እረፍት አሳጣሁ እኮ ነው ቁጥራል። ወራት ቤቴ ስለመጣ በጣም ደስ ብሎኛል። ጨነቀክ እንዴ? ይኸውላችሁ የአብርሽ ትልቁ ስህተት እዚህ ጋር ምን መሰላችሁ? አንደኛ ከሄርሜላ ቤት መሄድ አልነበረበትም። አሁንም ቢሆን ድጋሜ ትልቅ ስህተት ሰርቷል። ከፈለጋችሁ ወደኋላ ተመልሰን ማየት እንችላለን። ሩታ ከቤት አባረረችው የሚል ቪዲዮ ለቆ ነበር አይደለ? ግን ምንድነው እሱ ቤቱን ትቼ እወጣለሁ ብሎ ተናግሮ ስለነበረ ነው። ነገር ግን ይሄ ምንድነው እዚህ ጋር ሩታ ለምን ይሄንን አለች፣ አብርሽ ለምን ከቤት ወጣ የሚለውን በደንብ አብራራላችኋለሁ። ከዛ በመቀጠል ግን ይሄ ቪዲዮ ዛሬ ተለቀቀው ከሄርሜላ ቤት መሄዱ አብርሽ በጣም ትልቅ ጥፋቱ ነው። በጣም ማለት ነው። የምሬን ነው የምነግራችሁ። ደግሞ ከቤት ወጣ ከቤት ወጥቷል አብርሽ እና አቤላ ደውሎልኝ ነበረ ቅርብ ሰዓት ማለት ነው። ከቤት እንደወጣና እንደደበረው ልብሱን ይዞ ወጥቷል። አይታችሁታልና እንደደበረው ምናምን ነግሮኛል። ከዛ በኋላ ያው ምን አሰብኩኝ መሰላችሁ? እኔ ቤቴ ባለሁለት ክፍል አፓርትመንት ነውና ባለሁለት ክፍል ስለሆነ አሁን ላይ ገና ቤት ተከራይቶ እንደገና ነገሮችን ለማስተካከል ብዙ ነገር ገና አሁን እንዴት ነው ቤት መፈለግ ማለት እኔ እንኳን አሁን ይኸውላችሁ እኔ ይቺ ልጅ ምን እንደሆነ ሐሳቧ አልገባኝም። ምክንያቱም ሊያሳስባት የሚገባ የአብርሽ ከቤት መውጣት አይደለም። ሊያሳስባት የሚገባ አብርሽና ሩታ መጣላታቸው ገብታችኋል። አብርሽና ሩታን አንድ እንዴት ማድረግ እንዳለባት ነው እንጂ ማድረግ ያለባት አብርሽ እንዴ እቺ ልጅ እኮ አጋጣሚ እየተጠቀመች እኮ የአብርሽ ከቤት መውጣት ለሄርሜላ ትልቅ ደስታ ነው ማለት ነው፣ እኔ እንደተረዳሁት ከሆነ ገብታችኋል። ምክንያቱም ለምንድን ነው ይሄን ማለት የፈለገችው እንዴ? አብርሃም ከቤት መውጣቱ እኮ ቤት ተከራይቶ ገና ነገሮችን አስተካክሎ ምንም ያስተካክለው ነገር የለም። እሱ በዚህ ሰዓት አእምሮ መረበሹ ነው ሊያስጨንቅሽ የሚገባው። ከቤት መውጣቱ ከልጁ መለየቱ ነው ሊያስጨንቅሽ የሚገባው እንጂ የአብርሽ ሌላ ቦታ ሄዶ ቤት መፈለጉ የቤት መከራየቱ አይደለም። ምን ማለት ነው ይሄ? ለአብርሽ አስባ ነው ስገባ ትንሽ በሰሞኑ የገባሁትና ምን ያህል ቤት መፈለግ ማለት አዲስ አበባ ላይ ከባድ ስለሆነ ምን አሰብኩኝ፣ በዚሁ ምሳ ሰርቻለሁ። ምሳም ለሱ ልጋብዘው አስቤያለሁ። በዛውም ደግሞ በነገራችን ላይ ይኸውልሽ አሁን እዚህ ጋር ተመልካች አንዳንድ ፍቃደኛ ከሆነ ቤቴ ባለው እዚህ ጋር ቆይ ልንገራችሁ፣ ለተመልካች አንዳንድ ክብር የሚባል ነገር ሊኖራችሁ ይገባል። አዲስ አበባ ቤት መፈለግ ከባድ ነው ምናምን ነገር ብለሽ ምንም እንትን የለውም። ሁላችንም አዲስ አበባ እናውቀዋለን አይደል እንዴ? ስለዚህ እዚህ ጋር አሁን እሷ መናገር ያለባት ምንድነው በግልጽ እንደምትፈልገው አሁን በፊት ተናግራለች። በእርግጥ እኛ አልገባን ብሎ ወይ ደግሞ አብርሽ አልገባ ብሎ ካልሆነ በስተቀር ማለት ነው። ግን አዲስ አበባ ለሚያውቀው ሰው ካለሽ በጣም ቀላል ነው። ያ ማለት ደግሞ አብርሃም የሚያውቀው ሰው ዘጭ ሰው ነው ያለው አይደል እንዴ? ምን ማለት ፈልገሽ? አፓርትመንት ስለሆነ አንዱ ክፍል ላይ እሱ መተኛት ይችላል፣ እኔ ደግሞ አንዱ ክፍል ላይ ማረፍ እችላለሁ ማለት ነው። ለትንሽ ጊዜ ቢያንስ ቤት እንኳን እስኪያገኝ ፍቃደኛ ቢሆን እስከ መጨረሻው እኔ ከኔ ጋር ቢሆን ደስተኛ ነኝ። እሱን ነው የፈራሁት። ይሄን ነበር የፈራሁት። ምክንያቱም ሄርሜላ ደግሞ ትስቃለች እንዴ? ሄርሜላ ለአብርሽ እና ለሩታ እንደለያዩ ብትፈልግ ኑሮ አብርሃምን ቤት በማፋለግ ወይ ደግሞ ሩታን ሄዳ ለማውራት ትሞክር ነበር። አንደኛ ነገር ታውቃችኋል። ሁለተኛ ነገር ደግሞ ለአብርሽ አካባቢዋ ላይ ኦኬ ቤት ብትፈልግለት እሺ ቢያንስ እንኳን እንዲጎዳ ወይ ደግሞ እንዲሰቃይ ስለማትፈልግ ነው ብለን እናምናለን። ጭራሽ ምን አለች? ከቤቴ መጣ አንድ ክፍል ምናምን ነገር እንዴ! ጭራሽ እስከ መጨረሻው አብረን ቢሆንም ደስ ይለኛል። ሴትዮ ተረጋጊ፣ የልጅ አባት እኮ ነው። ልጁና ሚስቱን ትቶ መጥቶ ካንቺ ጋር እንዴት ሊኖር የሚፈልግ? አንቺ እንኳን ህሊናሽ ይቀበላል? ምን ማለት ፈልገሽ እንዴ? ስለማይሆን ቢያንስ ለትንሽ ጊዜ እኔ ጋር ረስት እንዲያደርግ ዛሬ ደውዬለታለሁና
በስንት መከራ ነው ውጭ ላይ እንገናኝ ምናምን እያለኝ ነበር። ከዚህ በፊት እኔ አቤል ብሩክ ምናምን ሆነን ተሰብስበን ልብስ ልቀይር ይሁን ምናምን ብቻ ቤት ድረስ መጥተው በሩ ጋ ነው ማለት ነው። ቤቴን ያውቀዋል ግን በሩ ጋ ነው እንጂ ውስጥ ድረስ ቤት ገብቶ ያውቅምና ኖ ቤት መገናኘቱ ለምን ፈለግሽው ምናምን ነገር አለኝ ማለት ነው። ኖ አብርሃም ምሳ ቤት ትበላለህ ምናምን ነገር አልኩት ማለት ነው። አሁን ይኸውላችሁ እኔ አሁን ለእሷ ደውሎ መናገሩ ምንድን ነው? አብርሽ ከቤት ወጥቷል ተብሎ አቤል ለሄርሜላ ደውሎ መናገሩ ምን ጥቅም ነው? ምንም ጥቅም የለውም። ነገሮችን ማስተካከል ነው የሚሻለው ወይስ ደግሞ ነገሮችን ማባባስ ነው? እኔ ወዴት እየሄዱ እንደሆነ አልገባኝም። ማርያምን ነው የምላችሁ። እንዴ ምን ለማለት ፈልገው ነው? ሰው ምንም ቢሆን ያስፈልግሃል አብርሃም፣ ገባ? እኔ ደግሞ ከጎን ልሆን ስፈልግ ምንም ቢሆን አሁን ዞሮ ዞሮ ከዛ ቤትም ስለወጣ በጣም ደብረዋል አይደል? እንደደበረ እኮ በጣም ግልጽ ነው። ስለዚህ ፈቃደኛ ሁንልኝና እኔም አብሬ እንድኖር። እንዴት ነው? ኧረ ተው እንዴ! ምን ለማለት ፈልጋ ነው? ከጎን ሰው ያስፈልጋል እንዴ? አንቺ አታስፈልጊው እንዴ? ሄርሜላ ወደ እነ አብርሽና ወደ እነ ሩታ ህይወት ከመጣች በኋላ ምን ተፈጥሯል? በመካከላቸው ምንድነው የተፈጠረው? የአብርሽ እኮ አብርሽ አዎ ብዙ ጊዜ ችግር ያጋጥመዋል። ይሄ ማለት የሰው ልጅ በፍቅር ሲኖር አዎ ብዙ ፈተኖች ያጋጥመዋል። በጥቅሉ የሰው ልጅ በህይወት እስካለ ድረስ ፈተኖች ግዴታ ነው ያጋጥመዋል። ምንድነው አብርሽና ሩታ ከተገናኙ ጀምሮ አዎ ብዙ ችግሮችን አሳልፈዋል። በፍቅር መካከል ፍቅር የቡታጀሯን ካወቃችኋል የፉአድ ሚስት የነበረችው ማለት ነው። በነ ዳንኤል ሮያል በነ ጽጌ ብዙ ነገሮች ተፈጥረዋል። ግን እንደዚህ ይሄ እኮ አመት ሊሆናቸው እኮ አይደል? ቤተሰቦች ሄርሜላ ከመጣች የነገር ከተፈጠረ ምን ያህል ጊዜ ነው? በጣም ብዙ ጊዜ ነው። ስለዚህ እዚህ ጋር እኮ መገንዘብ ትችላለች። እቺ ልጅ ከመጣች በኋላ አብርሽን ታውቀዋለች አይደል በፊት። ስለዚህ ወደ አብርሽ ህይወት ከመጣች በኋላ ምን እየተፈጠረ እንዳለ ማወቅ ትችላለች። ምንም እኮ እንትን ማለት አይጠበቅም። ፍቀድልኝ እንዴ! ሰው እንኳን የሆነ ትን ሲለው እንኳን እኮ ውሃ የሚያቀብለው ሰው ያስፈልጋል አይደል እንዴ? እኔ ደግሞ አሁን ከጎንክ ልሆን ፈልጋለሁ። ገባ? ከድሮም እስካሁን ድረስ እኔ ላንተ ያለኝ ነገር ምንም ቀንሶም እንደገና ደግሞ በደስታም ሰዓት የሚመጣ አይነት ሰው አይደለሁም። ታውቃለህ በደንብ። ምናልባት በደስታ ሰዓት ከጎን ልሆን እችላለሁ፣ ግን ብዙ ጊዜ ብቸኝነት በተሰማ ሰዓት ከጎንክ ማንም እኮ የለም እንደዚህ አይደል እንዴ? ስለዚህ ያንን ነገር እኔ ለመቋቋም ሬዲ ሆኜ እንደዚህ ቤቴ ድረስ ናት ነው ወይስ አልተመቸም ነው? ለምንድን ነው ሄርሜላ የማይሆን ነገር እንድታስቢ አልፈልግም። ምናልባት ይህንን ነገር ሀሳብ ስታመጪው ለእኔ ይሻላል ብለሽ እንዳመጣሽው አውቃለሁ። ግን ደግሞ ፍላጎቴንም ጠብቂልኝና ብቻዬንም መሆን ስለ ይኸውላችሁ የአብርሽ እኮ ትልቁ ስህተት እሷ ጋር መስማማት፣ እሷ ባለችው መሄድ አለመሄዱ አይደለም። ትልቁ ስህተት ምንድነው? መምጣት ነው። የምሬ ነው። ቤተሰቦች ሰላም ሳላችሁ ነው የገባው። ያለፈው ሩታ ከቤት አባራችሁ የሚለው ቪዲዮ እናያለን። እዚህ ጋር የሩታ ቅር ምን እንደሆነ በደንብ ነግራችኋለሁ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በሀገር ውስጥም በውጭ ሀገርም ያላችሁ ሁላችሁም ያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ዛሬ እንግዲህ ከብዙ ጊዜ በኋላ ወደ ሩታ ወይም ደግሞ በአብርሽና በሩታ ሀሳብ ልሰጥ ነው። ሀሳብ ብቻ ሳይሆን እውነታው ምን እየተፈጠረ እንዳለና አሁን ላይ ሩታ ምን አቅዳ እንደሆነ የአብርሽ ስህተት ምንድነው፣ የሄርሜላ ቅድስ ምንድነው ምናምን የሚለውን በደንብ የምነግራችሁ ይሆናል ማለት ነው። የምሬ ነው ቤተሰቦች። ሩታ በጣም ከባድ ሰው ናት። እግዚአብሔር በጣም ብዙ ነገሮችን ታስተውላለች። እዛ ላይ አሁን ላይ የአብርሽና የሩታ ቀላል አይደለም እንዴ፣ ልጅ ወልደዋል። ገብቷችኋል? ከዛ በመቀጠል የመጀመሪያ ዋነኛውን አንድ ነገር ልንገራችሁ። የመጀመሪያ አብርሽ ወደ ሄርሜላ ቤት መምጣቱ ትልቅ ስህተት ነው። ምክንያቱም ሄርሜላሽ ቢያንስ ያፈቀረ ሰው አንዴ መቼም አይኑ ታውሯል ነው የሚባል። ምናልባት አብርሽን ስለምትወደው ሊሆን ይችላል ማለት ነው። አንደኛ ነገር አብርሃም ሄርሜላ ከመጣች በኋላ በሱ ህይወት እየተፈጠረ ያለው ነገር ምንድን ነው? ይሄን ነገር ማገናዘብ አለበት ማለት ነው። ገብታችኋል? ምክንያቱም ብዙ ነገሮች እየተፈጠሩ ያሉት ሄርሜላ ከመጣች በኋላ ነው። ሩታም እንደዚህ እያመረረች ያለ ሄርሜላ ከመጣች በኋላ ነው። አንድ ይሄን ነገር ማሰብ ነበረበት። ወደ ቤቷ ድጋሚ መሄድም ጭራሽ ይቅርታ ምናምን አያስፈልግም። አንቺ ባልሽው መስማማት ባለመቻሌ እንዳይደብርሽ ምናምን ነገሮች አያስፈልግም። ከመጀመሪያውኑ ምንድነው የሚባለው? የማያሩበት ቤት ማምሸት አያስፈልግም አይደል? አይ ቲንክ እንደዛ መሰለኝ። የማያሩበት ቤት ማምሸት አያስፈልግም ምናምን ነገር። ስለዚህ አብርሽ ትልቅ ስህተት ያ ነው። ሁለተኛ ደግሞ የሄርሜላ ቅል ምን መሰላችሁ? አንደኛ አብርሽና ሩታ ተለያይተው ቢቀሩ ለሷ ትልቅ ደስታ ነው። ግን እኔ አንዳንዴ የልጅን አባት ሺህ ጊዜ ብትወደው ለምን እሷ ጋር አብሮ ሊሆን እንደፈለገች እኔ አልገባኝም። አንደኛ ነገር እሱ
ሁለተኛ ነገር ለአብርሽ የምር እና ለሩታ ትልቅ ማለት እንዳይለያዩ ብትፈልግ ኑሮ በመካከላቸው ገብታ ለማስታረቅ ትሞክር ነበር። አንድም ቀን አላየውም። እስካሁን ስታደርጋቸው የነበረው ተንኮል ነው። ስለዚህ አንድ ላይ እንኳን አብርሽ አልተቀበለ ተቀብሎ ቢሆን በጣም ከባድ ነበር። ከዛ ሁለተኛ ነገር ደግሞ ማለት ነው ቤተሰቦች ቪዲዮ እንየው። ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬ። እንደምታዩት እንግዲህ ከዚህ ጋር ሩታ ከቤት አባረረችው ምናምን ተብሎ ቪዲዮ ተሰርቷል። እኔም ቃል በገባሁት መሰረት ቤቱን ለቅቄ ያለው ምናምን ነገር ብሏል። ገብቷችኋል አይደለ? ስለዚህ እዚህ ጋር መረዳት ያለባችሁ ምንድነው ብዙ ነገሮችን አሳልፈዋል። በጣም ብዙ ፈተኖችን አሳልፈዋል። ይሄ የሩታ የመጨረሻ ለአብርሽ ያዘጋጀችው ፈተና ሊሆን ይችላል። አብርሽን እየፈተነችው ነው ማለት ነው። ስለዚህ አብርሽ ከቤት ወጥቶ ከሄርሜላ ቤት መሄዱ ግን ምንድነው ሩታን ለዘላለም እንዳያገኛት ነው የሚያደርገው። ስለዚህ አሁንም ቢሆን እኔ መናገር የምፈልገው ቢሆን ዛሬም ነገም አብርሽ ሄርሜላን ማግኘት የለበትም። አሁንም በምን መንገድ ሩታን ይቅርታ እንደሚጠይቃት አላውቅም። ስለዚህ ለወደፊት ለሚፈጠረው ነገር ኃላፊነቱን መውሰድ ያለበት እሱ ነው። ሄርሜላም ጣልቃ መግባት የለባትም። እንዲሁም ጓደኞች ቢሆኑ ማንም ቢሆን በነገራችን ላይ ቤተሰቦች ይኸውላችሁ ጓደኛ ሲባል ሁሉም ጓደኛ አይደለም። አብሮ አደግ ምናምን ያ ማንም ሊሆን ይችላል። ግን ስኬታማ ከሆነ ያ ሰው በዛ ሰው ስለሚቀና ሊሆን ይችላል። እሱ መሆን ስለሚፈልግ ሊሆን ይችላል። የሱን ደስታ ላይፈልግ ይችላል። ማስመሰል በቃ ገብታችኋል። ስለዚህ ማንንም ማመን የለበትም። በመካከላችሁ ጣልቃ ማንም መግባት የለበትም ከትልቅ ሰው ውጭ ማለት ነው። ትልቅ ሰው ቢሆንም ከጋሽዬ ውጭ እኔ ሌላ ሰው ማን እንደሆነ አላውቅም። ግን ጋሽዬ በጣም መልካም ሰው ስለሆነ በመካከላቸው ገብቶ ቢያስታርቅ ብዬ አስባለሁ። ውድና የተከበራችሁ የአብርሽና የሩታ ፋሚሊዎች ብዙዎቻችሁ እያየሁ ነበረ። አብርሽ ለትዳር የሚሆን ሰው አይደለም። ኮሜንት እያየሁ ነበር። የምሬን ነው። አብርሽ ለትዳር የሚሆን ሰው አይደለም። ሩታ ይቅርብሽ፣ አብርሽ ላንቺ የሚሆን ሰው አይደለም፣ ቆሻሻ ነው ምናምን አይ ቲንክ ብዙ ነገሮችን ብላችኋል። ግን እሱ አይደለም። የሰው ልጅ ይሳሳታል። የአብርሽ አዎ ልክ ናችሁ። በዛ ግን ምናልባት ምን እያሰበ እንደሆነ አልገባንም። ለማንኛውም ሁላችሁም እንግዲህ አብርሽን የምታውቁ ሩታ ጋር ሆኖ ነው። በእርግጥ አብርሽን በፊት ነው የምታውቁት ሩታ በፊት ደግሞ ሩታን የምታውቁ አብርሽን ልጠሉ አይገባ። ምክንያቱም በሁለት አብርሽ ስላለ ነው ሩታን ያውቃችኋት ብዬ አስባለሁ። ስለዚህ አብርሽ ስላሳውቃት ወይ ደግሞ ከአብርሽ ጋር ሆና ቪዲዮ ስለሰራች ሩታ መጎዳት አለባት ማለት አይደለም። ግን ሁለታቸውን ብንደግፍ እንደይለያዩ ብናደርግ መልካም ብናስብ ለሰይጣን ቦታ ባንሰጥ ለእግዚአብሔር ቦታ ብንሰጥ እነሱ ይታረቃሉ ብዬ አስባለሁ። ምክንያቱም ለሰው ልጅ አንዳንዴ መጥፎ ነገር ተመኝታችሁ መጥፎ ነገር ደርሶ ያውቃል። ስለጠላችሁት እኮ አይደለም ስለጠላችሁት ሳይሆን በቃ ይሄ ነገር ስለምትወዱት ያንሰው ይሄ ነገር እንዳይደርስበት እንጂ ምናምን ነገር ብላችሁ ግን ያ ነገር ይደርስበታል። ያውዳችኋል እና እሱ ነገር ስላለ ቸር ተመኝ ቸር እንድታገኝ የሚባለው። ለማንኛውም ውድና የተከበራችሁ ቤተሰቦች ማታ እስክንገናኝ ሁላችሁም በያላችሁበት ቸር ቆዩልኝ። ሰብስክራይብ አድርጉ ባይ